እንኳን ደህና መጣችሁ። ከዚህ በኋላ ጥያቄ የላካችሁ ሰዎች የእናንተ ጥያቄ የሚመለስ ከሆነ ከስር ከነ ስማችሁ ማለት ከጂሜል አካውንታችሁ ጋር ጥያቄያችሁን አስቀምጠው እና እሱን እናወራለን ማለት ነው። እየተጋጨን ነው፣ እየተጨቃጨቅን ብዙ ጊዜ ከፍቅረኛ ጋር በትንሹ በትልቁ እንጨቃጨቃለን እና ምንድነው እየተፈጠረ ያለው የሚል ጥያቄ ነው። ይሄ ነገር መቆም አለበት ወይስ ምንድን ነው የሚል ሀሳብ አንስተዋል። እንደውም ጥሩ ሁኔታ ላይ ነው ያለሽው ልልሽ ፈልጌ ነው የመጣሁት ዛሬ። በዚህ አጋጣሚ በደንብ የምናነሳው ነገር ይኖራል ማለት ነው። አሁን ነባሮቹም እንደዚሁ ደግሞ ለልጆቹ እንዲደርስ ሼር በማድረግ ተባበሩ። ቴንኪው። ለማንኛውም ወደ ጉዳዩ ስመለስ ፍቅር ሞቷል ወይ? እየተጨቃጨቅን ነው፣ ያለንበት የፍቅር ሁኔታ አልገባኝም ነው ያለችው ልጅቷ። ግድ የለሽም ገና ላይ ናችሁ፣ ጥሩ ላይ ነው ያላችሁት ልላችሁን የፈለግኩት ዛሬ። በነገራችሁ ላይ ስለ ፍቅር ግንኙነት ብዙ ጊዜ ስናወራ የፍቅር ግንኙነት የሰዎች የፍቅር ህይወት የሚቋረጠው ወይም ደግሞ የሚሞተው የሆነ ቀን በተፈጠረ ጸብ ስለተነሳ ያለኛ ጸብ ስለተነሳ የፍቅር ግንኙነታችን እዚህ ጋር አብቅቷል ብላችሁ የምትደመድሙ ሰዎች ካላችሁ ተሳስታችኋል። የፍቅር ግንኙነት ወይም ፍቅር የሚሞተው የሆነ ቀን በተፈጠረ በጩኸት በጸብ በትርምስ ሳይሆን በሳይለንት በጸጥታ ውስጥ በዝምታ ውስጥ የፍቅር ግንኙነት እንደሚሞት ልነግራችሁ እወዳለሁ። እንዴት ነው በዝምታ ፍቅር የሚሞተው? የብዙዎቻችን ጥያቄ ሊሆን የሚችለው ይሄ ነው። በነገራችሁ ላይ የፍቅር ግንኙነታችሁ የመጨረሻው ደረጃ ላይ ከመድረሱ በፊት በጣም ብዙ ጥቃቅን ነገሮች በመሀል ተከናውነዋል። የማታስተውሏቸው የሚመስሉ ግን በጣም ከባድ ነገሮች። ለምሳሌ ኮሚኒኬሽናችሁ ላይ ያለውን ክፍተት መመልከት ትችላላችሁ። ጠዋት ላይ ከእንቅልፋችሁ ስትነሱ ሊሆን ይችላል፣ ወይ ከስራ ወጥታችሁ ስትገቡ ሊሆን ይችላል። ለፍቅር አጋራችሁ ወይም ደግሞ ለትዳር ጓደኛችሁ የምታደርጉት ነገር ጠዋት ላይ እንደምናደርሽ ደናደርሽ ሊሆን ይችላል። ጠዋት ደግሞ ፈን የሆኑ ነገሮች መነጋገር ከስራ በፊት ሊሆን ይችላል። ከዛ በኋላ ደግሞ ስትመጡ ውሏችሁ በደንብ መነጋገር መጫወት ነገሮች ሊኖሩ ይችላሉ እና እነዚህ ነገሮች ሰዎች የሚመስላቸው ጸብ ውስጥ እስካልገቡ ድረስ ሰላም የሆኑ ይመስላቸው። እነዚህ ነገሮች ከተቋረጡ ግን እነዚህ ነገሮች እየቀነሱ ከመጡ በጣም አደገኛ ነገር ላይ ወይም ደግሞ የፍቅር ግንኙነታችሁ እየተጎዳ እያለቀ እየሞተ እንደሆነ ማሳያ ነው ማለት ነው። እነዚህ ነገሮች መቀነሳቸውን በደንብ አስተውሉ እና ብዙዎቻችሁ ከፍቅር አጋራችሁ ጋር ከመጫወት ከማውራት ይልቅ ከመነጋገር ይልቅ ቤት ገብታችሁ ስልካችሁን ይዛችሁ ረጅም ሰዓት መቀመጥን የምትመርጡ፣ የሆነ ከባድ ነገር እንኳን ገጥሟችሁ ምን ሆነሃል ስትባሉ አይ ምንም አልሆንኩም ብላችሁ የማውራት ፍላጎት የሌላችሁ ከሆነ እዚህ ደረጃ ከደረሳችሁ ስሜታችሁን፣ ፍቅራችሁን፣ ሀሳባችሁን ለማጋራት የገጠማችሁን ነገር ማውራት የማትችሉበት ደረጃ ደርሳችሁ ከሆነ አንቺ ወይም እሱ ይህን ነገር በደንብ ማስተዋል ይፈልጋል። እንደዚህ አይነት ዝምታዎች ከመጡ የፍቅር ግንኙነት አደጋ ውስጥ ነው ማለት ነው። የገጠመሽን ነገር ስትጠየቁ እንኳን ማውራት የማይፈልጉ ሰዎች አይ ምንም አልሆንኩም ብለው የሚያልፉ፣ ጠዋትም ይወጣሉ ማታም ይገባሉ፣ ስልካቸው ላይ ናቸው። ብዙ አብረው የነበሩ ነገሮች በሙሉ ቆመዋል። ኢቭን አንደኛው ሞቅ ብሎ የሆነ ነገር ቢናገር የሆነ ጥፋት ቢያይ ነገሩን ከመነጋገር ይልቅ በዛ ጉዳይ ዝምታን የሚመርጡ ከሆነ ሰዎች ይሄ በጣም አደጋ ውስጥ ናቸው ማለት ነው። ስለዚህ ከጩኸትና ከጭቅጭቅ ይልቅ ምንድነው ያልኳቸው ያሉት ጸጥታ ወይም ዝምታ ፍቅርን እየገደለው እንደሆነ ፍቅር እየሞተ መሆኑን ማሳያ ነው ማለት ነው። ምክንያቱም ብዙዎቹ ሰዎች ብታደርጉ ባወራው ለውጥ የለውም ብለው ለውጥ አይመጣም፣ ተነጋግረን ማንግባብ ብነግረው አይሰማኝም የሚል ስሜት ውስጥ ከደረሱ ሰዎች ስለዚህ ፍቅራቸው ከውስጣቸው እየወጣ ነው ማለት ነው። ይህ አደገኛ ነገር ነው። እዚህ ስሜት ላይ መድረሳችሁን ይበልጥ የሚያሰገው ነገር ግን እንዳላችሁት እንዲሁም ብዙ ሰዎች መነጋገር መጋጨት እኮ ምንድን ነው ይላሉ፣ ፍቅራችሁን በደንብ ለማስተካከል ወደ ነበረበት ለመመለስ እንዲሁም እድል እንዳላችሁ ማሳያ ነው ብለው ነው የሚያነሱት። መጨቃጨቁ፣ መጋጨቱ፣ መነጋገሩ ይሄ ነገር ከሌለ ምን እየሆናችሁ ነው? አንቺ በሱ እሱ በአንተ ያላችሁ ነገር በሙሉ ዜሮ እየሆነ ነው። ተስፋ ቆርጣችኋል ማለት ነው። ስለዚህ ዝምታ እየበለጠ ከሆነ በቤት ውስጥ በጓደኝነታችሁ ውስጥ ዝምታ እየበለጠ ከሆነ በጣም አደገኛ ሁኔታ ውስጥ እንደሆናችሁ ማሳያ ነው። ይህንን አስተውሉና ወደ ማስተካከል እንድትሄዱ ማለት ነው። ስለዚህ የፍቅር ግንኙነታችሁ
ፍርድ ቤት ውስጥ ስለሄዳችሁ የሚያቆም ወይም ደግሞ ሽማግሌ ጋር ስለደረሳችሁ እያለቀለት እያቆመ የሚመስላችሁ ሰዎች ልክ አይደለም። ፍቅር የሚሞተው በዝምታ ነው ብያችኋለሁ። ስለዚህ መጋጨታችሁ፣ መጨቃጨቃችሁ እንዳልኳችሁ ሌላ እንዳላችሁ ማሳያ ነው። በፍርድ ቤት ወይም ደግሞ በሽማግሌ እዛ ስለደረሳችሁ አይደለም እናንተ የፍቅር ግንኙነት የሚቋጨው። ተመልሶ የመገናኘት ተስፋ ያላቸው ድል ያላቸው ብዙ ሰዎችን አይተናል። ከዛ በኋላ አብረው የመኖር ብዙ ነገሮችን አይተናል። ነገር ግን በመካከላችሁ አብራችሁ ተኝታችሁ በመካከላችሁ የህንድ ውቅያኖስን ያክል ስፋት ያለ አይነት ስሜት ከተሰማችሁ፣ በጣም የተራራቃችሁ ከሆናችሁ በዛ ሁኔታ ውስጥ ችግራችሁን ሀሳብሽን ሼር የማታደርጉ አውርተን ምንም አይነት ትርጉም እንደሌለው የሚሰማሽ ከሆነ ጥንቃቄ ማድረግ መቻል አለባችሁ። ይሄ በጣም አደገኛ ነው። ስለዚህ በጫጫታና በጩኸት አይደለም የፍቅር ግንኙነት ማለቁ የሚታየው። ይሄኛው ይበልጥ ያስፈራል። ዝምታ በጣም ያስፈራል። ይሄ ነገር አድጎ ከሰዎች ጋር የነበራችሁ ግንኙነት በዚህ ሂደት ውስጥ ከተቋጨ በጣም የሚያሳዝነው ነገር ደግሞ በእኛ በህይወት በግንኙነት ታሪክ ውስጥ ከሰዎች ጋር ተለያይታችሁ ሁሉ ነገር አልቆ ተለያይታችሁ ድንገት እንኳን ስትገናኙ እንደማይተዋወቁ ሰው መተላለፍ በጣም ከባዱ ነገር ነው እና ዝምታችሁ ላይ ፎከስ እንድታደርጉ እፈልጋለሁ። እና ብዙዎቻችሁ ገብታችሁ ስልካችሁን ይዛችሁ መቀመጥ የለባችሁ። በነገራችሁ ላይ ስልክ ስናነሳ አሁን ላይ ደግሞ ትልቁ ስጋት የሆነው ፍቅር ገበያ የሆነበት ትልቁ ምክንያት ስልክ። የአባቶቻችን ዘመን በነገራችሁ ላይ በጣም መልካም ነበር። ብዙዎችም እንደሚያነሱት እንደምናየውም ታሪክ አንድን ሰው ይወዳሉ። ያንን ሰው ለማግኘት በጣም ብዙ ርቀት ልትጓዝ ትችላለህ፣ ልትሄድ ትችላለህ። ከዛ በኋላ አብረው ያሳልፋሉ። ብዙ የምታዩዋቸው እንቅፋቶችም አማራጮችም የሉም እና ያ ዘመን ለማግኘት ሰዎችን ጥረትን የሚጠይቅ እንዲሁም ለመለያየትም ደግሞ ብዙም ጠባብ የሆኑበት አማራጩ እና ረጅም ጊዜ የሚኖሩበት አብረው የሚያረጁበት ዘመን እንደነበር ይታወሳል። ስልክ ይህንን ችግር ለምን ፈጠረው? ይሄ ዘመን ይዞት የመጣው በኪሳችን የሚይዛት ትንሿ ስልክ በህይወታችን ላይ እንዴት ተጽዕኖ ልትፈጥር ቻለች የሚለውን በነገራችሁ ላይ ፍቅር እንዴት ገበያ እንደሆነ በዚሁ አጋጣሚ ነግሬያችሁ ልጨርስ። ይሄ ስልክ የፍቅር ግንኙነትን ወደ ገበያ ቀይሮታል። ወይም ፍቅር ብዙ ጊዜ እንገባና ስልካችን ላይ ብዙ ነገሮች እናያለን። ትገባላችሁ፣ በቃ ስልካችሁ ላይ ማሳለፍ ነው፣ ማየት ነው። ብዙ ነገሮች ይለቀቃሉ። ብዙ የሰው አይነቶች፣ ብዙ የወንድ አይነቶች፣ ብዙ የሴት አይነቶችን ትመለከታላችሁ። ያንን ነው የምናደርገው። ብዙ ጊዜ እንዲያውም ስልካቸው ላይ የሚውሉ ሰዎች ቅድም ካልኳቸው ኬዝ ጋር ግጭትና ዝምታ ሲኖር፣ ይሄ ተስፋ መቁረጥ በሁለታችሁ መካከል ሲኖር ስልካችሁ ላይ የምታጠፉ ሰዎች ጊዜያችሁን፣ ይሄ ደግሞ ወደ ገበያ ውስጥ ተጽዕኖ ውስጥ እንድትገባ ያደርጋቸዋል። ሰዎች በፍቅር ህይወት ውስጥ ብቻ እያሉ አይደለም ሳይኖሩም በፊት እዛ ላይ እያዩ ይሄኛው አጭር ነው፣ ይሄኛው እንትን ይጎለዋል፣ ይሄኛው ይሄ ነገሩ ደስ አይልም፣ ይሄኛው ህይወታቸውን ሁሉ እዛ ላይ ማየት ስለሚችሉ የመምረጥና ገበያ ውስጥ የመግባት ነገር ተጽዕኖ ውስጥ ያስገባናል። በዛ ሂደት ውስጥ ብዙ ነገሮች ያልፋሉ። በህይወታችን ውስጥ የሚያስፈልጉንን ትተን ሌሎች ነገሮችን ስናሳድድ እንድኑ እያስገደደን ነው። ልክ እንደ ገበያ ገብቶ ሰው እዛ ሰዎችን የመምረጥ ሂደት ውስጥ ማለት ነው። እና ምንድን ነው እየሆነ ያለው ማለት ነው? ሰዎች በግንኙነት ውስጥ በጓደኝነት በትዳር ውስጥ ሆነው ወይም ደግሞ በሆነ ህይወት ውስጥ ሆነው ግጭት ሲፈጠር ሰው ለፍቅር ዋጋ መክፈል እያቃተው መጥቷል። ለምንድን ነው ይሄ የሆነው? ትዕግስት አጥቷል። ሰው ዋጋ መክፈል ትቷል። ለምንድን ነው በዚህ ደረጃ የሚጨናነቅ? ይገባል ስልኩ ላይ። ከዛ በኋላ ቀጣዩ ተረኛ ወይም ደግሞ ከማን ጋር ነው ይህንን ህይወት መጀመሪያ ያለብኝ ወይም ደግሞ እስካሁንም እዚህ ድረስ መቆየቴ እንደዚህ አይነት ህይወት ውስጥ በዚህ ውስጥ ከነዚህ ጋር መቀጠል ነበረብኝ ብሎ ገበያ ውስጥና ምርጫ ውስጥ ይገባል ማለት ነው። ኔክስት ማን ነው ወደሚል ነገር ይሄ ስልካችን ያመጣው ተጽዕኖ እንደሆነ ማስተዋል መቻል አለባቸው። እና ምንድነው እዛ በሺዎች የሚቆጠሩ ሰዎችን ነው እዛ ውስጥ የምታዩት። ምን ያደርጋል መሰላችሁ? ይሄ ሰዎችን ልክ እንደ ቴክኖሎጂ አፕዴት ለማድረግ የምንፈልግ አይነት ሰዎች እንድንሆን ያደርገናል። የሆነ ነገር ካስቸገረን፣ አብሮን ያለ ሰው ካስቸገረን ያንን ሰው ትቶ ወደ ሌሎች አማራጮች፣ በተለይ ደግሞ ይህ ልክ ስንፍናችን እና ትዕግስት ማጣታችን የሚያመጣው ተጽዕኖ፣ ወደ ሌሎች የሚሄድ ፍላጎት፣ የአማራጮቹን በቃ በራሳችን ውስጥ አማራጭ ሰፍቷል ብለን ወደዛ የሚሄድ ፍላጎታችን፣ ይሄ መኖሩ በእጃችን ላይ ያለው መልካም ነገር እንድንረግጠው ያደርገናል። ይሄ ስግብግብነታችን ማለት ነው። ስለዚህ ሰዎች እንደ ቴክኖሎጂ አፕዴት ለማድረግ ለመቀየር ይሮጣሉ። ይሄ ስግብግብነት ደግሞ እጃችሁ ላይ ያለውን መልካም ነገር መልካም ሰው እንድትረግጡ እንድታስከፉ ያደርጋችኋል ማለት ነው። እና የዚህ ቴክኖሎጂ ተጽዕኖ የምንወደውን አይነት መልካምን ሰው አይደለም ይሰጠን። ዝም ብሎ ጊዜያዊ ፍቅርን ጊዜያዊ ስሜትን ሊሰጠን ይችላል፣ ግን ሰውን ያሳጣናል። ሰው ምንድነው እየተፈጠረ የሚሄደው? እኛ ሌሎች ፍጹም የሚመስሉንን ሰዎች በፍጹም ሰዎችን ፍለጋ እንወጣለን ማለት ነው። እኛ ራሳችን ፍጹም ሳንሆን ማለት ነው። ስለዚህ ማንም አይሆንም ራሱ ፍጹም ሳይሆን ከዛ
በእኛ የሚመስለንን ይሄ በዚህ መልኩ ትክክል ነው፣ እኛ የምንፈልገው አይነት ነው፣ ፍጹም ነው ብለን እናስብና ምንፈልጋት አይነት ነች ብላችሁ ወደዛ ውስጥ የመግባት ተጽዕኖ ውስጥ ያስገባችኋል ማለት ነው። ፍቅርን ፍለጋ ሳይሆን እየሄድን ያለ ነው። ልክ እንደ ፌስቡክ ፖስታችን ላይክና ኮመንቶችን እያደረገ የሚያሞካሽና የሚያሞግሰንን ነገር ፍለጋ ነው የምንሮጠው ማለት ነው። የሌለን ነገር ፍለጋ፣ የማያልቅ ፍለጋ ማለት ነው። ለእኛ የሚያዋጣን ግን እጃችን ያለን ሰው፣ አጠገብሽ ያለውን ሰው፣ አጠገብ ያለችዋን ሰው እያት፣ አይኑን ይው፣ ልባቸውን ይው፣ ድክመታቸውን ይው፣ ደግፏቸው፣ ድክመታቸውን ውደዱላቸው፣ ሸፍኑላቸው። የሚሻለው ይሄ ነው። በነገራችሁ ላይ ፍቅር ማለት በየቀኑ ምርጥ የሚመስለንን ወይም ምርጡን መምረጥ ሳይሆን እየዞሩ አጠገባችን ያለንና የመረጥነውን ሰው በጥሩም በመጥፎ መውደድ መቻል ነው እንጂ ይሄ ምርጡን በመፈለግ ወይም በመምረጥ ሂደት የሚገለጽ አይደለም ፍቅር። አጠገብ ያለን ሰው ግን የመረጥከውን ሰው ግን በመጥፎ በክፉ በደግም መውደድ መቻል ነው ፍቅር። በዚህ ነው መዘገብ። ስለዚህ ፍቅርን የሚገድለው ዝምታ ነው ብያችኋለሁ። እሱም ማስተዋል አለባችሁ። እንዲህ ዓይነት ነገር ሲፈጠር መቀራረብና ወደ ራሳችን መመለስ መቻል አለብን። ከዚህ የፍቅር ገበያ ውስጥ ደግሞ የሶሻል ሚዲያ ተጽዕኖ መውጣት መቻል አለብን። ከዛ ባለፈ ደግሞ ከፈጣሪ ጋር ሆነን ህይወታችንን መምራትና መቀጠል ነው። ከዚህ በፊት እንደነገርኳችሁ አብሮነትና ደግሞ ትዳር ወደፊት መቀጠል ከፍቅርም በላይ ኃላፊነትን መውሰድ አስተዳደርን የሚፈልግ ጥንካሬን የሚፈልግ ስለሆነ እሱንም መርሳት የለብንም። ሰብለና በዛብህ ዩቲዩብ ቻናል በሌላ ቪዲዮ ደግሞ ተመልሰን እንገናኛለን። የእናንተውን ሀሳብ እዚሁ አብረን እንወያያለን። ሀሳባችሁን ከስር ጻፉልን፣ ሼር አድርጉ ለጓደኞቻችሁ፣ ቪዲዮችን ሰብስክራይብ አድርጉ። እናመሰግናለን። መልካም ጊዜ። ሰብለና በዛብህ